ይሄ መጨረሻዬ ነው። ከዚህ በኋላ ተመልሼ ወደ አረብ ሀገር አልሄድም። እንደመጣው እንጋባለን፣ ቤት እንገዛለን። እስከዛ ድረስ ደግሞ ለሚቸግር ነገር ምስር አለች። እሺ፣ ግን ይሄ መጨረሻሽ ነው? የመጨረሻ ነው እውነት። ቤተሰቦቼ ጋር እንኳን አልሄድም። እየሮጥኩ ወደ አንተ ነው የምመጣው። ቤት ገዝተን ለሰርጋችን ነው ቤተሰቦቼን አዲስ አበባ የምንጠራቸው። እኔ ፍቅር እናንተ ምንድነው? ቆይ እንደ ጀማሪ ፍቅረኛ እንደዚህ ተጣብቃችሁ የምትንሾካሾኩት? ሰዓት እኮ ረፍዷል። ቶሎ ቶሎ ብላችሁ ፍቅራችሁን አታጣጥሙም እንዴ? ምን ታካብጃለሽ? በራሴ መኪና አይደል እንደ የምንሄደው ነው። ሚኒባሱ አለ። በስማ አዞረችልህ እንጂ የራሴ ብሎ የሚያኩራራ ምንም ነገር የለምሽ። አንቺ አትቀባጥሪ። የእሷ ማለት የኔ ማለት ነው። እሺ አጣጥሙት ብለሽ ሰዓታችን ልታጣጥሚበት ነው እንዴ? በይ ተንቀሳቀሽ። በልሽ ቶሎ በለውን፣ ሰዓቱ ረፍዷል። ስንት ሰዓት ሆኖ ነው እንዲህ የምትለው? ምን ነው? እኔ ግን ሚኪ ደስተኛ አይደለሁም። እህትህ ምንም ደስ ያላት አትመስልም። እባክሽ ሳምሪ ስለምትወዳት። ምንድን ነው ሳምሪ ሳምሪ የምትለው? ቆይ አንተ እሷ ፍቅር አልወጣልህም እንዴ? ሳምራዊት አትልም? እሺ ሳምራዊት ደግሞ ብሩን ትልኳለች፣ ወጥተህ ፈታ እንላለን አላልክም? ልከዋለች እኮ ያቺ አክስቷ ልጅ ምስራች ተብዬዋ እሷ ይዘው እስክትመጣ እኮ ምንድን ነው የምታኮርፊው? በቃ ተልኳል። ዛሬ ወጥተን ነው ፈታ የምንለው። ሰላም ሰላም። ሚኪን ማግኘት ፈልጌ ነበር። ምን ነው? በደህና ነው? አዎ በሰላም። መልእክት ለመንገር ነው። እሺ ማን ልበለው? የምስራች። የምስራች እንዴ? የሳምሪ አክስት ልጅ? አዎ ሳምሪ መልእክት ልካኝ ነው። እና ለምን አገቢ? ግድ የለም ከቻልክ ትጠራለህ? እሺ መጣ። ማነው? ዴቭ ነኝ። ምንድን ነው? አንዴ ላውራ ፈልጌ ነው። እና አውራኛ። ናውጣ እናወራለን እንዴ? ሙጨጫቃ እንዱ። ምን ነው የተፈጠረ ችግር አለ? የምስራች ምስር ብላ ምን ተገኘ? እባክህ እኔ ጨጓራዬን ይመኛል።
ማለቴ የምስራች ትፈልጋለህ? እርፍ! እኔ እኮ ታምሜያለሁ። ማ አንተ? አረብና ጣጣሽ ጋቢ ደርብ እናውጣ እንዴ! ታምሜያለሁ ይላል እንዴ? በጣም አመመህ እንዴ? አይ ደህና ነኝ ምስር፣ አትጨነቂ። የቆየሁት እኮ ግቢ ፈተና ስለደረሰ እያጠናን ነበር። ስላልተመቸኝ ነው። አሁንም ተመልሼ ወደዛው ነው። ላንተ ስል ነው የመጣሁት። እሺ ሚኪ፣ በጣም አመሰግናለሁ። ታየው እንዳይቆይብክ። እሺ፣ እግዚአብሔር ይማርክሽ። አሚን። ሄሎ ምስር፣ ሄሎ። ምን ሆነሽ ነው ሙላ? ሊነገሩን አበላሽሽ እኮ። ቆይ አንተ ምንድን ነው የምትለው? ያ ክስቷ ልጅ እኮ ነች። ሆነ ታዲያ ነው የሳምራዊት ፍቅር አልወጣልህም? ሙናቴ እንዴ! እኔ እንደዚህ አይነት ማንነት እንደሌለኝ በደንብ ታውቂያለሽ አይደል እንዴ? አንድ አመት እኮ ነው የቀራት። ስትመጣ ቁርጧን ታውቀው የለ እንዴ? ነው ወይስ በስም መኪና ስለተደረገልህ ነው? እኔ እንደዚህ አይነት ማንነት እንደሌለኝ በደንብ አድርገሽ ታውቂያለሽ። ይኸውልህ ብዙም ስትጠነቀቅላት እኔ ደስ አይለኝም። ፍቅር እወድሻለሁኝ እኮ አንቺ ማንም እንደማይበልጥብኝ ታውቂያለሽ አይደል? እኔ እኮ ነገሮች እንዳይበላሹ ነው። አይ ሮዚ መታመሟንማ ሰምቼ ነበር፣ ግን እንደዚህ ትሆናለች ብዬ አላሰብኩም ነበር። ይኸውልህ ሚኪ፣ እኔ ጓደኝነቴን ብዙ ነገር አድርጌያለሁ፣ አሳክሜያለሁ፣ አስታምሜያለሁ። እሷም ምን ያለ አመት የሰራችበት አረብ ሀገር የተንከራተተችበት ብሯን ጨረሰች። በቃ ከዚህ በላይ መጎዳት የለባትም። ስለዚህ ወደ ሀገር ቤት ልልካት ነው። ምን ታስባለህ? ቆይ የምታደርገውን የምታወራውን አታውቅም ያልሽ? ጨርሳ ታማለች እኮ አላልኩም። የሆነ ሰዓት ወደ ራሷ ትመለሳለች ማለት። ቆይ በመሀል ጤነኛ ትሆናለች ማለት ነው? እንደዛማ ከሆነ ይኸውልሽ ሮዚ፣ ቢያንስ በቃ እዚህ ያለው መኪና ተሽጦ የምትታከምበትን ነገር እናመቻቻ። ለዚህ ደግሞ ካንተ የቀረበ ለሷ የለም። አዎ ልክ ነሽ። እሱማ እሺ ሮዚ አመሰግናለሁ። እሺ ቻው። በቃ ምንድነው አንተ? ምንድነው እያልኩ እኮ ነው። ስለ ሳምሪ ነው። ስለ ሳምሪ ምን? ሳምሪ ምን ሆነች? ማስቲ። አቤት። ሳምሪ ቆይ አሁን መቼ ልትመጣ ነው? ሁሉንም ፕሮሰስ ጨርሰውላታል። አርብ ማታ ትገባለች እኮ ነው ያለው። የኔ እናት እንደው በሰላም በመጣች። በእናትህ በሰው ሀገር እኮ ብቻዋን ተንከራተተች። ይሄም ስራሽ ስልካለኝ አይደል? አሁን ቆይ እሷስ አንቺ ጋር ትሆን ስላትሽ ማቴት ልትሆን ማለት እኛ ጋር ነው የምትሆነው? የት? እዚህኛ ጋር? አዎ እኛ ጋር። አንቺ ምን ሆነሻል? ልጅቷ እኮ አብዳለች፣ ራሷን አታውቅም። ታዲያ አረብ ሀገር ሄደችው እሰራለሁ እለወጣለሁ ብላ እንጂ አብዳለሁ ብላ ነው እንደ ሄደችው? በቃ አለቀ። ምኑ ነው የሚያልቀው እንዴ? ሙናንስ ምን ልላት ነው? አንተ ልጅ ግን ጤነኛ ነህ? አዎ ጤነኛ ነኝ። እንዴ ጭራሽ እዚህ ትሆናለች ስላለች እንዴ? ተሳስተሻል። ሳምራዊት ጓደኛ አይደለች። ግን ያስተዋወቀችሽ እሷ ናት። ልክ አይደለም? ልክ አይደለሽም። እንደምታስቢው አይደለም፣ አጋጣሚ ነው። ቆይ ግን ምንድን ነው የፈለግሽው? እየሆነ ያለውን ነገር ማወቅ። ምን ማወቅ? ለሚኪ ምን እንደሆንሽና
ከሱ የምትፈልጊው ምን እንደሆነ ማወቅ ሲመስለኝ ግን እህቱ ነሽ አይደል? ሲመስልሽ? አዎ እህቱ ነኝ። ምን ነው ተጠራጥርሽ? ናይ አልተጠራጠርኩም። በእኔና በሚኪያስ መሀል ባለው ነገር ደስተኛ አትመስል ነው ወይስ ይሄ ከአረብ ሀገር የሚመጣው ቁርጥራጭ ፍርፋሪ ይቀርብኛል ብለሽ ፈርተሽ ነው? እንግዲህ ሚኪን የግልሽ ለማድረግ ምናልባት እንዳሰብሽው ቀላል ላይሆን ይችላል። አረ ለማንኛውም የመጀመሪያ ሚዜ የምትሆኚው አንቺ ነሽ። እኔ የምልህ ሳምሪ ከማን ጋር ነው የምትወጣው? ብቻዋን ነው የምትመጣው። እኔ ነኝ የምቀበላት። ቤተሰቦቿ አይቀበሏትም? ቤተሰቦቿ እኮ ክፍለ ሀገር ነው ያሉት እና እዚህ ምንም ዘመድ የላትም? ከምንም ዘመድ የላትም። ያቺ የምስራች የሚሏት ብቻ ያለች እና ምን ይሻላል? አላውቅም። እኔ በጭራሽ እንዲህ አይነት ነገር ይፈጠራል ብዬ አላሰብኩም። አሁን እኮ እቺ ልጅ ብድንም አብዳ ብትቀርም ለእኔ በጣም ከባድ ነገር ነው አይደል? ደግሞ ሳምሪና ሙና ጓደኛሞች መሆናቸውንና አረብ ሀገር ረጅም ዓመት አብሮ እንደሰሩ ሰማሁ። አዎ ናቸው፣ ያውም የልብ ጓደኛሞች። ታዲያ አንተና ሙና ምን እያደረጋችሁ ነው ያላችሁት? አንተ ልመክረኝ ነው ልትሰድበኝ ነው የመጣው? ኧረ በእናትህ ወደዛ ዞር በል። በልተወኝ። በጣም ታሳፍራላችሁ። እሺ ዝም ብለህ ጠጣው ነው ደግሞ አፋልኝ ብለህ ታወራለህ። ተወኝ አልኩህ እኮ ሰውዬ። አረፈህ ትጠጣ እንደሆነ ጠጣ። ምን አግብቶሽ አናገርሻት? ቆይ እሷን ለማናገር ያንተን ፈቃድ መጠየቅ ነበረብኝ? አንቺ ቆይ ምንድን ነው አላማሽ? ያታላይ ተባባሪ አለመሆን። እኔ ተባባሪም ብዬሻለሁ እንዴ? አዎ ብዬሻለሁ። እውነቱን እያወቁ ዝም ማለት ራሱ መተባበር እንደሆነ አታውቅም? ይኸውልሽ እኔ እውነቱን ልንገርሽ፣ አጸደ ትሙት እኔ በቃ ሙና መተው አልችልም። እኔም ልንገርህ፣ አጸደ ትሙት አልተወምሽ። ወይ አብረሃት ትሆናለህ፣ ካልሆነ ደግሞ ገንዘቧ እንዳለ ትመልሳታለህ። ጣጣ ነው እንደው ምንድን ነው? ቤት ውስጥ ምንም የለም አላልሽም እንዴ? የታክሲ ሹፌሩ የሰጠኝ ገቢ ነው። እኔ አታላይ ተባባሪ መሆን አልፈልግም። ዳዊት የቤት ኪራዩን ሲሰጥ ትሰጠኛለህ። ይህንን ሂድና እዛ ከጅራሬ ጋር ጨፍርበትሽ። አንቺ እኔን ማሳበር ነው እንዴ አላማሽ?
እኮ ሬሳ ናት። መቼ ነው ሰው የምትሆነው? ካለ ሰው በታች ከሞተ ሰው በላይ እየኖረች እቺን እስከ መቼ ነው እኛ ተሸክመን የምንኖረው? ወደዛ አውጥቶ ለቤተሰቦቿ መወርወር ነው እንጂ። ቤቱስ በዓላማችንስ ሆነ? ተረጋጊ እንጂ ይኸውልሽ፣ ዓላማችንን እናሳካ እንጂ እኮ አንድ ቀን አውጥተን እንጥላታለን። እስከ መቼ? ትንሽ ጊዜ ብቻ ራሷን እስክታቅ ድረስ። እሺ ትንሽ ጊዜ እንጠብቅ። ግን ብር እንዳላት እርግጠኛ ነህ? አዎ እሱንም እርግጠኛ ነኝ። እርግጠኛ መሆን ያልቻልኩት ምን ያህል ገንዘብ እንዳላት ነው እንጂ ገንዘብ እንዳላትማ እርግጠኛ ነኝ። በቃ እሱን ወደ እኔ ትራንስፈር ማስደረግ ነው፣ አለቀ። ሳምሬት የ6 ዓመት ጓደኛዬ ናት። በፈለገችው ሰዓት ከባድም ቀላልም መሆን ትችላለች። እድል ሰጥታት ይሄን ነገር ካወቀች ችግር የለውም። አንቺ ብቻ ስሜት ያትኝ ተጠንቀቂ። ማለት በሷ ፊት እንዳልስም ፈርታ ነው። ለምንድን ነው የምታለቅሽው? እናትሽ ሞታለች? አዎ ሞታለች። ማን ነው ስሟ? አጸደ ነጋ ትባላለች። አባትሽ ሞቷል? አሁን ሞቷል። ወንድምሽ? ወንድሜ ሞቷል። ያው ሙትቻ በይ ሙትቻ እኔ የምልሽ ፀጉርሽ እኮ በጣም ተንጨባሯል። ለምን አልሰራልሽም? ፀጉር ስንት ሰዓት ነው የሚታጠበው? ልክሽበት በሰው እርግጠኛ ባልሆንም በእግዚአብሔር ግን እርግጠኛ ነኝ። እውነት እግዚአብሔር ደግሞ ሳምሪዬ ጤናሽን መልሶልሽ እንዶ ታምራቱን ያሳየኛል። እዛ እኮ እብድ ነች እያሉኝ ነበር። እኔ አብቻለሁ። ዝም በያቸውሽ፣ ውሸታቸው ነው። አንቺ ሙሉ ጤነኛ ነሽ። እብድ የሚባለው ምን የሚያደርግ ሰው ነው? እብድ የሚባለው ሰው ምን አይነት መሰለሽ? ራቁቱን መንገድ ላይ እየጮኸ እያለ የሚሄድ ሰው ነው። እንደዚህ ሳያልቅ ያበደ ሰው የለም? የለም። እኔ ግን አውቃለሁ። የት? እዛ አረብ ሀገር እያለሽ? እዚህ። ኧረ እባክሽ እዚህ ቤት ውስጥ ልቆጥራቸው ነበር፣ ግን በጣም ብዙ ናቸው። ከነዛ እብዶች ውስጥ እኔም አለሁበት። አይ አንቺ ብቻ ነሽ ጤነኛ። ሚኪ ወይ ጉዳያችን እንደጨረስን ከዚህ ቤት ቶሎ መውጣት አለብን። ልክ ነሽ። እኔም እሱን እያሰብኩ ነው። የልጅቷ የጤና ሁኔታ በጣም አሳሳቢ ነው። ከዚህ በኋላ አይደለም ምድን ወደ ራሷ የምትመለስ እንኳን መቼም አይመስልም። ጓደኛዋ እኮ ነግራኛለች። እንደውም ወደ ራሷ ቶሎ ቶሎ ነው የምትመለስ። ይኸውልሽ እንደምንም ብለን አስቀበጣጥረን በቃ ቶሎ ብለን ወደ ጉዳያችን መግባት ነው ያለብን። እስከዛኛው ወደ ጉዳያችን ነው። ነያ ቆይ ግን አንተ ማታ እራት እየጠበቅኩ ለምንድን ነው ገብተህ የተኛው? ቢያንስ አልመጣም አትልም እንዴ? ቆይ ከፈለግሽ መተሽ አትጠሪኝም ነበር? ኧረ በእናትህ
ሰርቼ ማብላት የሳይንስ ደግሞ መጥቼ ልጥራ ሚስቱ አረገኝ እንዴ? ይኸውልሽ ተከራያችሁ መሆኔን ለመናገር አሽሙራ አይጠብቅብሽም። እሺ ወሬ አታብዛ እባክህ። ምን ነው አንተስ ተከራይነቴን ወቁልኛል? ለምን ነበር የፈለከኝ? ቆይ ግን ምንድነው ምኑ እያደረጋችሁ ያላችሁት ነገር? ዳዊት እያደረገ ያለው በል። እሺ ቆይ አትቆጪው እንዴ? ቆይ አንተ ለምን አትቆጣው? ያው ስጋነቱ ላንቺ ይቀድማል ብዬ ነው። ኧረ በእናትህ ሚስጥረኛነቱ ደግሞ ላንተ ይቀርባል። ይኸውልህ እያደረገ ያለው ነገር ካልተመቸህ ጥራና ለራሱ ንገረው። ቢያንስ እህት እንዳለው ንገረው። መስቲ አመመኝ አይደል? አዎ ግን ትንሽ ነው። ይሻልሻል፣ ትድኛለሽ። እሺ ቤት ሰርቼ እኖራለሁ ያልኩትስ አልቀረም። ሚኪ ስላመመኝ አታውኝም አይደል? ቃላችንን ሳምሪ እንዴት ተተውሻለሁ? ስንት ነገር ተነጋግረን። ሰው እኮ ነው እንደዛ ያደረገኝ። ሰው ብዙ ነገር የሆንኩለት የተጎዳውለት። እኔ ድሮ የሚያመንኩት ሰው አይሆነኝም። እኔ እዛ ጋር መልሼ አልሄድም። ቆይ ግን ሳምሪ ለምን ወደ ቤተሰቦችሽ አትሄጂም? ምን ብዬ ዴ ጤነኛ እያለሁ ዞር ብዬ ያላየኋቸውን አሁን ስታመም እነሱ ላይ መውደቅ አይከብድም? ደግሞ ህይወትስ ሚኪስ እዚህ ብሆን አላስቸግርም አይደል? አረ በፍጹም ይሄ እኮ ነው ቤትሽ። አንቺ ከቤተሰቦቿ በልጠሽ? አዎ ከቤተሰቦቿ በልጭ። ለቤተሰቦቿ ያላደረገችውን ነገር ለምን ሲደረግልን እምቢ ማለት አልቻለም? ስለዚህ መኖር ያለባት በቤቷ ነው። ገንዘብ እኮ አለኝ። ጓደኛዬ የሚሸጥ ኮንዶሚኒየም አለ ብላ ሰው አገናኝታኛለች። ብሩ ለምን ለሚኪ ትራንስፈር አለ? ለሚኪ? አዎ ለኔ። ሚኪ ከሷ ይልቅ አንተ እያበርክ እየመሰለኝ። ቆይ ሳምሪ ከኔ በላይ የምታምነው ሰው አለ? የላትም። ስለዚህ ቤቱ ይገዛል። ከዛስ? ምን ከዛስ አለው? በቃ እንኖርበታለን። ይኸውልህ ሚኪ ምናልባት እህት ላይኖርኝ ይችላል። ይህን ለማገናዘብ ደግሞ እህት ባይኖረኝም ህሊና ካለኝ በቂ ነው። ኧረ አንተ ሰውዬ ምንድን ነው የምታወራው? ቆይ አንተ የራስን ህይወት እየኖርክ ነው። አትፈልጋትም አይደል? እሱን ለመወሰን አሁን ጊዜው አለ። ሚኪ ደጋግማ አስብበት። እናትህ በቃ ተወኝ እንዴ። እኔ አንተ ጭቅጭቅ አሁንስ በጣም ነው ስልችት ያለኝ። ኧረ አፍጥነው። በተገናኘን ቁጥር በቃ ዝም ብለህ መጨቃጨቅ ነው እንዴ?
እኔ ምን ቆይ ሰውዬው ጋር የደወልከው ስታገኘው ምን ልትለው? በዛ ላይ ደግሞ ቤቱ በማለት ነው። ዴቭ ልጅቷ ታማ አይደል እንዴ? ብትታመምስ ድና መወሰን እስክትችል አጠብቋት። እሷ እስክትድን ድረስ ቤቱን ይዘው ይጠብቁናል? ለሌላ ሰው አይሸጡትም? ወይስ መሄድ አልፈለግም? ምን የሚሉት ውሳኔ ነው? በእናትህ ና እንሂድ፣ ና እንሂድ፣ አርፍደናል። እናትህ በጣም ጨካኞች ናቸው ሲበዛ። የማይመስል ነገር ታወራለህ እንዴ? አንተማ አይመስልማ። እንዴት ነው? ቆይ እሱ 5 ዓመት ባትድን ስችል 5 ዓመት ሙሉ ቤቱን ሳይሸጡት ይጠብቁናል? ይኸውልሽ ወንድምሽን ብትረጁ ነው የሚሻልሽ። ለማንም ባዳ ብለሽ አንቺ እናትሽን ልጅ ትጎጃለሽ። የሰው ገንዘብ ሲያታልልና ሲያጭበረብር ስላልተባበርኩት ነው የሚጎዳው። ታውቆሻል። ግን ሳምራዊት ከመጣሽ ጊዜ ጀምሮ ስራ ገብተሽ አታውቂም። እንግዲህ እንደለመድኩት ፍርፋሪ ሳሳድር ተባረረ ይሆናል። ይኸውልሽ ምስቲ ነገሮችን ቀለል አድርጊ። አስፈላጊ ከሆነ እኮ ሳምሪን ከዚህ ቤት ማስወጣት ይችላል አይደል? መቼስ ግማሽ ባለመፍት አይደል? አዎ ልክ ነሽ። ግን ያልተረዳሽው ነገር አለ። እኔም እኮ የዚህ ቤት ግማሽ ባለመብት ነኝ። ስለዚህ ሳምራዊት እዚህ ቤት መኖር ትችላለች እያልሽ ነው? አይ አይደለም። አስፈላጊ ከሆነ አንቺንም ከዚህ ቤት ምንቅር አድርጌ የማስወጣት መብት አለኝ እያልኩሽ ነው። ተረዳሽ? ገባሽ? ዋሻው ይልሽ እምትኖሪ ከሆነ አርፈሽ ኑሪ። እሺ ሰላም እንዴት ምን ነው ብቻችሁን? ሳምሪ የለችም? ሳምሪ የለችም። እኔ ባለቤቷ ነኝ፣ ማለቴ እጮኛዋ። ስለዚህ ቤቱን አንተ አይተህ መወሰን ትችላለህ? አዎ እችላለሁ። አንተ የቤቱ ባለቤት ነህ? አይ እኔ ደላላ ነኝ። ለሳምሪም ነግሬያታለሁ፣ 4.5 ብያታለሁ። እሷም 3 ሚሊዮን ነው አለኝ ብላኛለች። ምንም አይነት ድርድር የለውም። 4.5 ሚሊዮን ግን አልተወደደም። እሱንም እኮ ለመወሰን መጀመሪያ ቤቱን ማየት አለብን። እኔ መኪና አለኝ ብላኝ ነበረ። ቀሪውን ገንዘብ እሱን ሽጬ እከፍላለሁ ብላኝ ነበር። አላት እንዴ? አዎ አላት። ሊብሬው በራሷ ስም ነው አይደል? አይ በእሷ ስም አይደለም፣ በሙና ስም ነው ያለው። ሙና ማን ናት? እህቷ ናት? ሙና ጓደኛችን ነች። በእሷ ስም ነው ያለው። ሊብሬን የሚያህል ነገር በጓደኛ እንዴ? አረብ ሀገር ተንከራታ ለፍታ ደክማ ያመጣችውን ገንዘብ በሌላ ሰው። ለማንኛውም ቤቱን ሂደን እንየው። አቅሻለሁ። የት ነው ማቅሽ? ታውቂኛለሽ? እንጃ አባሽ። የታባሽ አቅሻለሁ? የታባሽ አቂኛለሽ? አብደሻል እኮ ለይቶልሻል። ጎበዝ። እነሱ አላበድሽም እያሉኝ ነበር። አላበድሽም አሉ። እንዳይጸጽታቸው ነው። አንቺም እንዳይትረበሽ ብለው የለየልሽ እብድ ነሽ አንቺ። አብቅቶልሻል። አንቺስ? እኔ ምን አገባሽ? አላገባሽም? አግብቻለሁ። ምን አይነት ቆንጆ ባል መሰለሽ ያገባሁት። ስራ አለ? ምንድን ነው የሚሰራ? ዶክተር ነው። የተሰባበሩ ልቦችን እንደ አዲስ ይጠግናል። ደስ ይላል። የምር ደስ ይላል። ታዲያ ለምን እኔን አያክምኝ? ምላጭ፣ ፋሻ፣
ምናምን ሆድ ውስጥ እንደሚረሱት አይነት ዶክተር ቢሆንስ ቢሆንስ ምን እንሆናለን? አብዳለች ብላችሁ ያላችኋት ልጅ አብዳል ታሳብደን ነው። ሳምሪ ሙና ምን ብለሻት ነው እንደዚህ የተናደደችብሽ? ሙና ማነች? ረሳሻት እንዴ? ሳምሪ ሙና የአረብ ሀገር የ6 ዓመት ጓደኛሽ አንቺ ነሽ አምጥተሽ አስተዋወቅሽን ከአረብ ሀገር እንደተመለሳችሁ። አምጥተሽ እዚህ አስተዋወቅሽን ከአረብ ሀገር ስትመለሱ እና አሁን ተመልሳ አረብ ሀገር ሄዳለች። ቆይ ግን አንተ ልጅ ልትበቀላት እያሰብክ ነው? ይሄ ደግሞ ምን አድርገኝ ነው የምበቀላት? ከዚህ በላይ ምን ታደርጋታለህ? ጓደኛዋን ማባለግ ሳያንስ አረብ ሀገር ስንት ዓመት ለፍታ ያመጣችውን ንብረት ዘረፍካት። ቆይ ግን ደላላው እንዳለ ሰምተሃል? ዴቭ ልክ እኮ ነህ፣ ግን አንተ ያልገባህ ነገር አለ። ምን ልታስረዳኝ ማለት ነው? አዎ ስላልገባህ በደንብ አስረዳሃለሁ። የፈለግከውን ያህል አስረድተህ ብታሳምነኝ እንኳን በተአምር የዚህ ወንጀል ተባባሪ ያለ ወንጀል? የምን ወንጀል? ህሊናን መሸጥ። ከዚህ በላይ ምን ወንጀል አለ ሚኪ? ህሊና ምን ገንዘብ ይሆናል? ህሊና ያኖራል? በጣም ቀሽም ነሽ፣ አሳፋሪ። ለምበለዚህ ባዶ ኪስ እኔ ኪስ ቢገለበጥ 5 የለም በከነ የለም። እሺ እድሜ ልኳ እንድታብድ ካላረኳት እኔ ምን አይደለም። ይኸውልሽ እኛ የቤት ስራችንን እንጨርስ እንጂ የቤተሰቦቿ ስልክ ስላለኝ በቃ በጠና ታማለች ብለን እሷን ወደ ሀገሯ እንሸኛታለን። ያንን ሳናደርግ ግን የሆነ ነገር ብንሳሳት በቃ ሀሳባችንም አላማችንም በሙሉ ገደል ገባ ማለት ነው። እኔም ለዛ ብዬ ነው እንጂ አንድም ቀን አላሳድራትም ነበር። ይልቁ ቤቱን አያችሁት? አዎ በጣም የሚያምር ቤት። ሁሉንም ነገር በጥንቃቄ አከናውኖ መሸኘት ነው። ደላላው ነው እንግዲህ እሱ መያዝ ነው የሚጠበቅበት። ለሱም ቢሆን የተወሰነ ገንዘብ ከሰጠነው በቃ ሁሉም ነገር አበቃ ማለት ነው። የእህትስ የመስታወት ጉዳይ እንደዚህ ቀላል ይሆናል? አታኔ ሚስት አላገባ ወሬኛ የሚያገባ ስላጣ ነው እንጂ ቢጠፋ እንደው እንዳንቺ አይነቱ ይጠፋል። እኔ ደግሞ ምን አይነት ነኝ? ሙያ የሌላት ጸባያዋ ዜሮ፣ በአጠቃላይ ማንም የማይፈልጋት። ለምን እኔን አታገባኝ? ቆንጆ አይደለ እንዴ? አንቺ ባላለሽ እንዴ? ባላለኝ የታል ይወደኛል እንዴ? እኔ በምን አውቃለሁ? ግን አንቺ እንደምትወጂው አውቃለሁ። በእናታችሁ ጥራውና ዛሬ ከሱ ጋር ነው ማደር የምፈልገው። ከምትወደው ሰው ጋር ተቃቅፈህ መተኛት። አንተ ምንድን ነው የምትቀባጥረው? ታይሱ ምንድን ነው የምዘላብደው? ባላለሽ ለምን? ለማንኛውም ይኸውልሽ ቤቱን አይተን መተናል።
ደላላው ደግሞ ይኸውልሽ 4.5 ሚሊዮን ብርና መኪና እንዳላት ታውቋል። ምን ጥቅም አለው? መኪናው የሚሸጥ አይመስልኝም። እንዴ ለምንድን ነው የማይሸጠው? ንብረቱ አይደል እንዴ? አውቃለሁ፣ ግን የመኪናውን ሙሉ ውክልና በሙና ስም አዙሮታል። ሳምሪ ብቻ እኮ አይደለም ያበደችው፣ ወንድምሽም አብዷል። መኪናውን ወሰደችበት። ጨከን ማናት? ሚስቱ ናታ። ሚስቱ ለጥቅም አግብተውን ትወደዋለች። እኔ አልገባኝ። ለምንድን ነው መኪናው የሚሸጠው? ቤቱን ለመግዛት ያለን ብር አይሞላማ እና ባልተጨበጠና ባልተረጋገጠ ነገር የያዝነውን ነገር ልንለቅ ነው? የእሷ ገንዘብ ካለ ቤቱ ካለ ምኑን ያልተጨበጠው ነገር ሙና? እኔ ምን እንደሰላለ። እሺ በቃ እንቶ ይቅር። የለፋንበትስ? እሱን እኮ ነው የምልሽ። ለዛ እኮ ነው እንታገስ የምልሽ። እንደዚህማ በቀላሉ መለቃት ሴት አትሆን። ይልቅ እሷን ተያትና ቆይ ምንድነው ልነግርህ እፈልጋለሁ ያልሽ? ገምት እስቲ። እኔ እንጃ። 3 ልንሆን ማለት ሳምሪ አብራ ልትኖር? ረዳ ጅል። እኔ ነፍሰ ጡር ነኝ። ማለት እንዴት ተፈጠረ? በሴክስ ነው። ምን ነው ልጅ እንዴት እንደሚረግዝ አታውቅም? እሱማ አውቃለሁ። እና ታዲያ ምንድን ነው? እኔ ደስ ይልሃል ብዬ ስነግር ገና አንተ እንዴት ምናምን እያልክ ታደርቀኛለህ እንዴ? ደስማ ብሎኛል እኮ ያው ድንገት ስለነገርሽኝ ደንግጬ ነው። አልመሰለኝም። ካልፈለክ ሊቀር ይችላል። ግን ምን ያህል ጊዜ ሆነሽ? ጊዜውን አላውቅም። ቤት ውስጥ ነው ቼክ ያደረኩት። የማትፈልግ ከሆነ ግን ሊቀር ይችላል። ኧረ ምን አይነት ከአንቺ ልጅ መውለድ ምን ያህል እንደምፈልግ ታውቂያለሽ አይደል? እንዲህ ማን ልታስቢ አልፈልግም። አልመሰለኝም። ምን ፈለክ ደግሞ? ሳምሪስ አለች። ምን ነው ፈለካት? ልቀስቅስል? አንቺን የፈለኩት የቤተሰብ ቁጥር ልንጀምር። ሙና ነፍሰ ጡር ነች። ምንድን ነው ማለት? መቼ ነው? ዛሬ ነው የሰማው? አይደለም ቆይቷል፣ ግን ያው ጊዜውን ጠብቄ ልንገርሽ ብዬ ነው። አንተ ልጅ ላይ የለህ እንዴ? እያበድክ ነው? ልጅ መውለድ ማበድ ነው እንዴ? ደግሞ ራስሽ አለሽ እንዴ? ልጅ ውለድ ምናምን እያልሽ ስትጎተጉችኝ ነበር። ከሙና ስለሆነ ነው? አዎ ከሙና ስለሆነ ነው። እኔ እሷ የምታደርገው ነገር ምንም ነገር አይጥመኝም። እሺ ሆነ እኮ በቃ ምን ታደርጊያለሽ? አትጃጃልሽ። 2 ዓመት ሙሉ ምንም ነገር ያልተፈጠረ ቆይ በአንድ ጀንበር ልጅ መጣ እያልከኝ ነው? ቆይ ምን አድርግ ነው የምትይኝ አንቺ? እኔ ከምፈልገው ሰው ጋር መኖር ልጅ መውለድ ትዳር መመስረት አልችልም እንዴ? ወይስ አንቺ ስለወደድሻትና ስለፈለግሻት ብቻ ከማንም እብድ ጋር ተጋብቼ መኖር አለብኝ? ማነው ንገረኝ። ማነው ሳምራዊት ናት? ናት እብድ ስር ናት ያለችው። ፈልግሽ ለምን ሚስት ከሌለህ አታገባኝ? ሚስት ካለ ደግሞ ግደላትና እኔን አግባኝ። አትጠቅምህም፣ አትረባህም፣ ትራፊ ናት። በረራ አለብኝ። ቼኪን ታይም የረፈደብኝ።
መኪናዋ ጥሩ አቋም ላይ ያለችው ዋጋ አስተያየት ብታረጉ። ኧረ ከዚህ በታችማ ምንም አስተያየት የለውም። እኔ እንደውም የሆነ ጉዳይ ገጥሞኝ ብሩ ስላስፈለገኝ ነው እንጂ መኪናውን የመሸጥ ሀሳብ ራሱ አለ። እሺ በቃ መኪናውን እናስፈትሸውና ስለ ዋጋው እናወራለን። ይቻላል፣ ግን ይኸውልህ እኔ መቆየት አልፈልግም። እሺ ብሩ በጣም አስቸኳይ ነው የሚያስፈልገኝ። እሺ ከሰዓት መሆን ይችላል፣ ችግር የለውም። የመኪናው ባለቤት አንተ ነህ? እኔ ነኝ ባለቤቱ፣ ግን በባለቤት ስም አድርጌው ነው። በቃ እንደዛ ከሆነ እሷ መምጣት አለባት። ችግር የለውም፣ እሷ ከሰዓት መምጣት ትችላለች። በቃ እሺ፣ ሰላም። እሺ አደራ እንዳትቆይ። እሺ አልቆይም። የሆነ ነገር ግን ያልገባኝ ነገር አለ። ጀመር አንተ ምን ነገር ገብቻለሁ? እውነትን ብዙ ነገሮች አይገቡኝም። የአሁኑ ግን የባሰ ነው። ይኸውልህ እኔ የማደርገውን ነገር ጠንቅቄ የማውቅ ነኝ። እሺ በቃ አትረብሽኝ፣ ተወኝ። እሺ አልረብሽም። ግን ቆይ ለምን ራስ ላይ ግፍ ታቆያለህ? አንድ ነገር ግን ልንገርህ፣ ከፊት ለፊት ግፍ አታስቀምጥሽ። ምን አድርጌ ነው ራሴ ላይ ግፍ ማቆየት? ቆይ ሳምራዊት ላይ ምን እያረክን ያለን? እቺ ልጅ እኮ ጨርስ አልታመመችም። ቆይ ስትድን መጨረሻው ምን እንደሚፈጠር አስበው ታውቃለህ? እስክትድን ማን ያቆያታል እንዴ? እስክትድን ማስታመማት ይመስላል? በቃ ቤቱ ከተገዛ በኋላ ሁሉም ነገር ያበቃል። ቤተሰብ አላት እኮ። የቤተሰቡን ነገር ለኔ ተወው። በቃ እኔን ያምኑኛል እነሱ። አሃ ማመናቸውን ተጠቅመህ ልትጎዳቸው አስበህ ነው? መጨረሻ ግን አያምኑሽ። በቃ ጭቅጭቅኝ። በቃ ቀለሜ እንዳይለቅብሽ። በጣም አፈጠጥኩብሽ አይደል? እኔ የምልሽ ወንድሜ የሆነ ነገር ነግሮኝ ነበር። ምን ነገረሽ? ነፍሰ ጡር ናት አለኝ። እርግጠኛ ነሽ? ልመነው? ምን ነው አትወልድም በቅሎ ናት ብለው ነግረውሻል እንዴ? ኧረ አላሉኝም። እንደው ያው የነገሮች መገጣጠም በጣም ገርሞኝ ነው እንጂ። ለመሆኑ ምን ያህል ጊዜ ሆነሽ? ላንቺ መናገር ግዴታ የለብኝም። በእርግጥ ሴት ነሽ፣ ባትወልጂም ነገራቶች ይገቡሻል። እኔ አሁን ነፍሰ ጡር ነኝ። ጭቅጭቅ፣ ንትርክ የሚባል ነገር መስማት አልፈልግም። ተረዳሽ? ተረድቼሻለሁ። ያው ሌላ ጊዜ ከማደርገው የምጨምረውም ሆነ የምቀንሰው ነገር አይኖርም። ግን ባትወልጂም ነው ያልሽኝ? ያው ብዬሻለሁ። ምን ነው ወልደሻል እንዴ? ኧረ አልወለድኩም። ግን ደግሞ ያልወለድኩት በቀለኛ ስላልሆንኩ ወይም ደግሞ የሰው ባል መቀማት ስለማልፈልግ ይሆናል። የበቀልን ጣዕም እኮ ስለማታውቂው ነው። ምን እንደሚል እንዴት እንደሚጣፍጥ ስለማታውቂው ነው። በቀለኛ እኔ ነኝ ይላል ክርስቶስ። የሚልከኝ ደግሞ እኔን ነው። ሳምሪዬ ነቃሽ እንዴ? የት ሄደው ነው? ይመጣሉ። የሆነ ጉዳይ አጋጥሟቸው እሱ ሊጨርሱ ሄደው ነው። ሁሉም ናቸው የሄዱት?
አይቆዩም እኮ አሁን ይመጣሉ። መስቲ ቤተሰቦቼ እንደዚህ ሆኜ አላዩኝም አይደል? ኧረ በፍጹም ውጭ እንዳለሽ እኮ ነው የሚያውቁት። እስከሚሻለኝ አይስሙሽ። አይዞሽ አትጨነቂ፣ አይሰሙ። ቤተሰቦችሽ አንቺ ማግኘት ያለባቸው ቤትሽን ሰርተሽ ተኩለሽ ወልደሽ ከዛ በኋላ ቤቴ ይመርቁልኝ ብለሽ ስትጠሪያቸው ነው። እሺ የሚሆን ግን ይመስልሻል? ይሆናል። ይሆናል። እኔ አደርገዋለሁ፣ አትጨነቂ። እግዚአብሔር ደግሞ የልብሽን ንጽሕና አይቶ ይረዳሻል። ምን የተፈጠረ ችግር አለ? አይ ኧረ የለም፣ ያው ህመምሽ እንዳይነሳብሽ እኮ ፈርቼ ነው። ሙና እዚህ ቤት ምንድን ነው የምትሰራው? አንቺ እኮ ነሽ አስተዋወቅሽኝ። ከዛ እኔ ጓደኛ ያደረግኳትና ወደድኳት። የሚበላ እንብላ አይደል? አዎ የሚበላ ላቅርብ። ቤቱ ከተገዛ እኔ ጋር ያለውን ገንዘብ ልስጣቸው። እንዴ ቤቱማ ከተገዛ ባንቺስ ምን መሆን ያለበት? በፍጹም በሚኪ ስም እንዲገዛ ነው የምፈልገው። እንዴ በፍጹም እንደዛ አይሆንም ሳምሪ። እንዴ ምን ነካሽ? አንቺ መጀመሪያ ጤናሽ ላይ ነው ፎከስ ማድረግ ያለብሽ። ከዛ በኋላ የሚደረገው ነገር ሁሉ ይደረጋል። ወደ አረብ ሀገር ተመልሼ ሲሄድ ሚኪን በስሙ ቤት እንደምገዛለት ቃል ገብቼለታለሁ። ቃሌን ደግሞ መብላት አልፈልግም። እሺ መጀመሪያ አንቺ ደህና ሁኚ። ከዛ በንጹህ አይምሮሽ ወስነሽ ልብሽ የፈቀደውን ነገር ታደርጋለሽ። ልብ የሚለኝማ ቤት ገዝተን በራሳችን ቤት ውስጥ አርግዤለት ሚኪ ወዴ ላይ ተደግፎ የልጁን ምት ሲሰማ ቆይ እስኪ አንድ ጥያቄ ልጠይቅ።
አንቺንም እንደ ሳምሪ ያቀመሱሽ ወይ የወሰድሽው መድኃኒት አለ? ምንድነው የምትቀባጥረው? እየቀባጠርኩ አይደለም። እንዴት የሰው ልጅ ይሄ ሁሉ ግብ ሲሰራ እያየ ዝም ይላል? በየቀኑ ስንጣላ እያየናል። መጣላት አይደለማ፣ እውነቱን አፍርጠሽ መናገር። አውቃለሁ አንድ ወንድምሽ ነው፣ ግን ይኸውልሽ እንደ ሰው ይሄ ሁሉ ነገር ሲሰራ ይሄ ሁሉ ነገር ሲደረግ ከሰይጣን ተግባር አይተናነስም። እሺ ምኑ ነው ያልገባኝ? ምኑ ነው ያልገባኝ? እሺ ንገሪኛ፣ ምኑ ነው ያልገባኝ? ሰሚያለሽ? እሷም እኮ እንደኔ ወንድም ቢኖራት ኖሮ እንዲህ ነበር የሚታመምላት። የምችለውን እያደረግኩ ነው። ምን አደረግሽ? እሺ ንገሪኝ፣ ምን አደረግሽ? ዴብ እየተቆጣኝ እኮ ነው ታውቋል። ሳምሪ የእውነት በጣም ያማል፣ በጣም ያሳዝናል። መኪናው ደግሞ ለምን ዓላማ እንደተሸጠ ጠንቅቀሽ ታውቂያለሽ። አውቃለሁ፣ ግን ለሁሉም ነገር ጊዜው አሁን አይደለም። መቼ ነው ጊዜው? እሺ መቼ? መኪናው ተሸጠ፣ ከዚህ በኋላሽ ምን እንጠብቅ? ቆይ አንተ ልትተባበረኝ ልታግዘኝና የዚችን ልጅ ገንዘብ እንዲመለስ ከጎኔ ትቆማለህ ወይ ዝም ብለህ እየመጣ ከኔ ጋር መነታረክ ነው የምትፈልገው? እሺ አግዝሻለሁ፣ ግን እውነቱን ከነገርሽኝ ብቻ ነው የሚሆነው። እውነቱን ልንገርህ፣ ሙና ነፍሰ ጡር ናት። ማናት? ሙና ያንተ ከቅዠት ውጣና መፍትሄ ይፈልግ። እንዴ ሙና ምርጥዬ እኛ እኮ ማለት መኪና ሽጠን ቤት የገዛን መዞሪያ አስወግደን ማረፊያ ያበጀን ምርጥ ኢትዮጵያውያን እኮ ነን። በሚገባ ነው፣ ተጠናቋል በሚባል ደረጃ ነው አለዛው። ይልቁን ግን ፍጠን ለመሰለህ እኔ እናንተ በዘገየን ቁጥር የዚህች ልጅ የመዳን አቅሟ እየጨመረ። ኧረ እንዲህ ብለሽ እንዳታስቢ። ይኸውልሽ ከዚህ በኋላ ያለውን ታሪክ ለኔ ትብ፣ እኔ ሁሉንም ነገር ፊክስ ነው የማደርገው። እሺ ግን ቆይ ብሩን የምናስገባው በሱ አካውንት ነው? አዎ፣ ግን ቤቱ ያለው በኔ ስም ነው እና አንዴ ዋዛ አርገሽኛል ቤታችን ገብተን ሟፈሽ እናቴ ሳበናው ነው ደስ ሃይ እንዴት አመሽሽ? ሁለተኛ ሰው አይታይም። እንዴት አመሻችሁ ነው የሚባለው? ወይ ለካ ሁለት ናቸው። እኔ የምለው ነፍሰ ጡር አይደለሽ እንዴ? ታዲያ ለልጁ መጠጥ ጥሩ ነው? እሺ አምሮኝ እኮ ነፍሰ ጡር ስትሆኝ ያምራል። ወይ አበር ልብላ ለካ ነፍሰ ጡር ሆነሽ አታውቂም። ወይኔ ጉዴ! ምን ሆነሽ ደግሞ? እሷም እንደዛ ታረግታለች። አንቺን ውሻ! ይሄ የሚሆነው የኔ ሬሳ ከዚህ ቤት የወጣ ቀን ነው። እናትስ ደብሽ እያልሽኝ ነው? አይ እሱማ ሁላችንም ሬሳ ነው የሚወጣው። ከዛ እኔ ሬሶቼ እያልኩ አለቅሳለሁ አይደል? መስቲ ሳምሪዬ ይኸውልሽ፣ እንደው እሺ በይ እንደዚህ እያልሽ ነው እሺ የምታለቅሽው? ወይኔ ሬሳዎቼ፣ ሙታኖቼ እያልሽ ነው እሺ የምታለቅሽው? እኔ ለማመድ ሬሳዬ ሙታኔ ሬሳዬ ካበደ ለመስት ያለመናገር ግን ልክ አይደለም። በጣም ብዙ ነገሮች ላይ እያገዘችኝ ነው። ኦልሞስት በእኔ ጎን ነው ያለችው። እሺ ያወቀሽ ቀንስ ምን ትለኛለች? መስት የምትረዳ ሰው ናት። ምንድን ነው የማደርገው?
ነገርኩሽ እኮ ትረዳሻለች። ምንቴ እያገዘሽ ነው ግን? አዎ ምንቴ እያገዘኝ ነው። ብዙ ነገሮች እየተስተካከሉ ነው። በጣም ጥሩ፣ ይስተካከላሉ። ጤነኛ መሆኔን ያወቀች ቀን ምን ትለኛለች? ስለ እሱ አታስቢ፣ ነገሮች ይስተካከላሉ። አይዞሽ፣ ጠንካራ ሰው መሆን አለብሽ። እኔም ከጎንሽ ነኝ። በርቺ። ነገሮች ይስተካከላሉ። የነገርሽኝን ሁሉ ሰማሁሽ፣ እንደው ተረዳሁሽ። ቆይ ቢያንስ እኔ ማወቅ የለብኝም ነበረብሽ? መስቲ ግን እህቱ እኮ ነሽ። እንዴት ብዬ ልመልሽ? አሁንም ስለደረስኩብሽ ነው እንጂ ልትነግሪኝ አልነበረም ነበር። ካላመንሽ ጓደኛዬ ነው እህት። ለአንቺ ለመንገዱ ስወስን ነው የሰማሽ። ቆይ ያ ሁሉ ጥሩ። እሺ እዚህ ማንም ሰው እንዳያውቅ ተጠንቀቂ። ሁሉም ነገር ባለበት ይቀጥል። እሺ መስቲ አላዘንሽብኝም አይደል? ትንሽ ይሄን አክል ግን ምን ቢያጋጥምሽ ነው ታማሚዋን ልጅ አስጥሎ እንደዚህ ያመጣሽ? ለሷ ዳይት አለላት። የጥቅማችሁ ተካፋይ መሆን ይፈልጋል። እንዴ ይሄማ በጣም ደስ የሚል ነገር አይደል እንዴ? ግን ምን ያህል ነው ማለት ለቤቱ እንዳያንሰን? 200 ሺህ ብር በቂ ነው። ወይ ጊዜ ወይ ገንዘብ። ወንድም በወንድሙ ላይ ይነሳል እንደተባለው እህት በወንድሟ ላይ መሆኑ ነው። እንግዲህ ምን ታደርጊዋለሽ? ያው የምንፈልገውን ትተን የማንፈልገውን የምናደርገው ገንዘብ አይደል? እንዴት ነው ልትሰጡኝ የወሰናችሁት? እናደርጋለን መሰለሽ፣ እጃችን ላይ ያለውን ገንዘብ በሙሉ ወደ ሳምሪ አካውንት እናስገባለን። ያ ማለት ደግሞ የቤቱን ቻለ ማለት ነው። ከዛ ደግሞ ቀጣይ ስቴፕ ምንድን ነው የምናደርገው? ዴቭ ወይ ሳምሪ ነኝ። ደህናዋ ሳምሪ። እንደዛ ነው። እኔ እኮ ምናልባት ምን ነው አሟቴውን ብለህ ፈርተን? እኔ የምልሽ ሳምሪ መድኃኒት ነው እንደዛ ነገር ጓደኞች አድርገውብኝ። ግን እኮ አሁን ደህና ነሽ። እንደዚህ መቆየት ትችያለሽ? እንደዚህ ልቆይ? ሳያሜ ልቆይ? ቆይ ምንድነው ግራ የምታጋቢኝ? ስትፈልጊ ትታመሚያለሽ፣ ሳትፈልጊ ጤነኛ ትሆኛለሽ። ምንድነው ነገሩ? መስቲ መድኃኒት ሰታኝ ጥሩ አደረገች እና እስካሁን አላመመሽ? ከነጋ አላመመኝ።
ተመስገን ይሻላል። ሳምሪ አቤት አለሽ? አለ ዴቭ ወይ አለ አራት አወዛግቢኝ። እኔም አለው ቆይ ግን እንዴት እንደዚህ ልታስብ ቻለች? እኔ እንጃ። ተንኮል አስባ ብቻ እንዳይሆን። ተንኮልም ማስባ ከሆነ እኛ ቀድመን ብሩና ለመስጠት ነው ብለህ ነው? እና ታዲያ ሌላ ምን ሊሆን ይችላል? ነፍሰ ጡር መሆንሽን ስላወቀች በእኛ ሀሳብ ከመስማማት ውጭ ሌላ አማራጭ የላትም። እንደዛ ነው የሚሆነው። የጎደለውን እኔ እንደሞላ ታውቃለች እንዴ? አይ አታውቅም። ሲሸጥ እንደሚሞላ ነው የነገርኳት። ካለ አንድ ምክንያትማ መስታወት እንደዚህ አይነት ሀሳብ ይዛት መጣ። አላማረኝም ይሄ ነገር ብለሽ ነው እባክሽ። ሌላ ምንም ነገር ልታመጣ ትችል። የነቃ ይጥለመቃ መኪና የተሸጠበትን ሙሉ ብር ተቀብለናል። ቀጣይ ምንድን ነው የምናደርገው? ብሩ ልላክልህና ቤቱ ይገዛ። ጥሩ ሀሳብ ነው፣ ግን ቤቱ የሚገዛ በማን ስም ነው? በሚኪዬ ነው በባሌ? ሌላ በማን ስም ይገዛል? አይ ጥሩ ነው በሚኪ ስም መገዛቱ፣ ግን ደላላው የሚያውቀው ያው ሳምሪን ስለሆነ ገንዘቡ በሳምሪ ቢቀርስ። አይ ችግር የለውም። እንደውም 200 ሺህ ብር ይጎላል። እኔ እሰጣችሁና ትመልሱልኛላችሁ ብላለች። አመሰግናለሁ ጓደኛዬ፣ እንኳንም አወቅኩሽ። ድሮስ አዲስ አበባ አንቺን ብዬ መጥቻ አይደል ሚኪዬን ያወቅኩት። ማለት እየቀለድሽብኝ ነው? እስኪ አትጩ እንዳይሰሙ። እና እስከ ዛሬ እየተጫወተችብኝ ነበር ማለት ነው? እየተጫወተችብን አይደለም፣ እኛን ማመን አቅቷት መናገር ከብዷት ነው። ልትነግረን ስትል ነው የደረስኩበት። ወይኔ ሳምሪ አሻንጉሊት አደረገችኝ አይደል? አዎ እናግዛታለን ብለህ ብሩ ገባ 200 ሺህ ብሩ። በሽ ቶሎ ላኪላት። አይ አልከው። ኧረ እንደውም እንዳትልኪው፣ ሰውየው ሙሉ ዶክመንቱን ይዞ እየጠበቀ ነው። እሱን እንዳለ እንደተረከብን የቀረውን ብር ደግሞ ትልኪላታለሽ። እንደሱ ይሻላል። ሁሉንም ነገር በጥንቃቄ ነው የምናደርገው። ይኸውልህ ሚኪ፣ እኔ ምንም ጥሩ ስሜት የለኝም። ምንም በጣም ነው ውስጤ እየተረበሸ ያለው። በዛ ላይ ነፍሰ ጡር ነኝ። እኔ ምንም አይነት መጨናነቅ አልፈልግም። እቺ ልጅ በቃ ወደ ቤተሰቦቿ አርጉራት። ልጅ ዛሬ ነገ አልልም። ትንሽ ሲያማት እንደ አሳፍሬ ነው ወደ ሀገሯ አመለካት። አዎ የዛኔ እህትህም ተስፋ ቆርጣ ልጄን ሰራተኛ ሆና ታሳድጋለች። አክስት ሆና ነው የምታሳድገው። ቤትንሽ ደግሞ በሽታዋ ተነሳባት ተብሎ ቀረ እንዳይሉ። ተነሽ እንውጣ። ተነሽ እንጂ ምንድን ነው? ዴቭ ደህና እኮ ነኝ፣ አላመመኝም አይደል? አላመመሽም? ከዚህ በኋላ ማያምሽም? አይገርምሽም? አያመኝም።
በሽታ አይደል እንዴ? ኧረ በሽታ ነው። እባክሽ ተባኖብሻል። እዚህ የሆነ ነገር እየሰራሽብን ነው። ነገረችህ? ወይኔ ዴቭ፣ እኔ የምልሽ ቆይ ግን በፊት እዛ ምናምን ቀበሌ ቲያትር ምናምን ትሞክሪ ነበር? ቆይቷል እንጂ። ለዛ ነው በቃ ዝም ብለሽ አረብ ሀገር መክሊትሽን የምታባክኝ። ይኸውልሽ ልምከርሽ እንደወንድ እዚህች ቁጭ ብለሽ ያድርግሽን ፊልምሽን ወጥረሽ ስሪ። ገና አንዴ ብቅ እንዳልሽ መኪና፣ አይፎን ፕሮ ማክስ፣ ገስት ሃውስ ምናምን ይመጣጥልሻል። ትንሽ ከቆየሽ ደግሞ ልጅ ይገባባልሻል። ዝም ብሎ መንገራተት። ወይኔ ድራማ አች ቀለልሽ ብላ የምር አጥናቂ። ቆይ ግን ቼኪንግ ስንት ሰዓት ነው? 3 ሰዓት። ከዚህ 2 ሰዓት በወጣ ደርሳለሁ። አሁን ገንዘብሽ እንዳለ በእጅሽ ገብቷል። ከዚህ በኋላ ያችን እብደትሽን መጀመር ትችያለሽ። ያቺ ፊልምሽን አይ እስቲ ለዴቭ ነግረሽ መሳቂያ ያደረግሽኝ አይደል? አንቺ የሰማሽውን በሙሉ እሱ መስማት አለበት እንዴ? አመመኝሽ ሊጀምርሽ ነው መስቲ። ዴቭ እኮ ብዙ ነገርሽ ነው። እዛ ግቢ ውስጥ ከ4 ዓመት በላይ ኖሯል። ለምን አትጋቡ? ምን? አሁን የቀሉ ቀረና የምር ሊያምሽ ነው ማለት ነው? እውነት የምሬ ነው። የሚያስፈልገውን ነገር ይሸፍናል። ሴትዮ ሊያምሽ ፈልገው ነው? እዛ ሆኜ መስቲ ከዴቭ ወለደች ሲባል መስማት ፈልጋለሁ። እሱ ይፈልገኝ ይልቅ እሱን ተይውና። ቆይ ግን ለምንድን ነው መልሰሽ ልትበቀያት ያልፈለግሽው? ትናንት እኮ ጥሩ ነበር። ብዙ ጥሩ ነገሮችን አሳልፈን። አይ ሳምሪ ልጅ ታስገርምኛለሽ። ወይ ሳምሪዬ፣ ምን ላመሰግን ነው የደወልኩት። አረ ምንም ችግር የለውም። ያሰብሽ ሆነልሽ እንዴ? አዎ፣ እድሜ ላንተ። ሁሉም ነገር ቦታውን ይዛል። የእህቴ አደራ አለብኝ። ያው ሁሉም ሰው እኮ መጥፎ አይደለም። በጓደኞችሽ ብትበዳይም በእህቴ ተክሰሻል። ደላላ አረኩ እኮ። ጥሩ ስራ አይደል እንዴ? ያበላል እኮ። በቃ ለዛውም በዚሁ ቀጥልበታለሁ። እሺ፣ አመሰግናለሁ። እሺ ሳምሪዬ፣ ሰላም ሁኚ። ቻው። ከሙና ጋር ትውውቃችን አረብ ሀገር ነው፣ ግን ደግሞ አዲስ አበባ እንቀጥል። ቆይ ለምንድን ነው አንቺ መበቀል የምትፈልገው? ያው እኛ ላይ እብድብድ እንደምትጫወተው ሙና ላይም እንደዛ ጫወታለሁ ብላ ይሆናል። የምትወደውን ሰው ከኔ ጋር አንድ ክፍል ውስጥ አገኘች። ከዛ እሱ በጣም ነው የምወዳት፣ ትጣፍጣለች አላት። ቆይ ምን ስታደርጉ ነበር? ምንም መስቲ፣ በጣም እንደምትወደው አውቃለሁ እኮ። ግን እሱ መልሶም ሲያገኛት የእሷን ገላ በነካውበት አንቺን በፍጹም አልሞክረውም አላት። ሳስረዳት አምናኝ ነበረ። ለበቀል ትነሳለችን ብዬ አልጠበቅኩም። አይ እንደዛ ብሎ ማሰብ እንኳን ይከብዳል። ምናልባት የሆነ ነገር አይታብሻለች፣ አሊያ ደግሞ እሷ አንቺን ይወድሻል ማለት ነው። መስቲ ስሚኝ፣ ሳምሬ ደህና ነች አይደል? አላመማትማ? ቅድም አሟት ነበር፣ አሁን ግን ደህና ናት። ምን ነው? ኧረ እባክሽ የሆነ ነገር ሳንጭበረበር አንቀርም። ነይ ነይ ሳምሪ ነይ። ቆይ ደላላው ጋር ልደውልለትና ታወራዋለሽ። የሆነ ነገር ሳይጭበረበር አይቀር። እንኪ እየጠራ ሄሎ፣ ወይ ምንቴ አውሪው ብለውኝ ነው። የሆነ የተሳሳተ ነገር አለ መሰለኝ።
ይኸውልህ ቤቱ በር ላይ ሄደን ቁልፉን ስንሞክረው እምቢ አለን። የሆነ ሰውዬም ደግሞ መጥቶ ቤቱ የኔ ነው ሂዱ ብሎ አባረረ። እሺ ግራ የገባው ነገር ነው። ወይዬ ሳምሪዬ በሰላም ገባሽ? ኦ በጣም አሪፍ። አየር መንገድ እዛው ነሽ? እሰይ እንኳን ገባሽ እናቴ። እንዴት ነበር ፍላይት? ወይ እሰይ እንኳን በሰላም ገባሽ። አረ ባንዴ ልትረሺ ነው? እባክሽ ስቀልድሽ ነው። አሪፍ በይ በሰላም ግቢ እናቴ። መብርሃን ትከተልሽ። አረ ችግር የለውም። ስትረጋጊ በደንብ እናወራለን። ሂጂ። ማን ደግሞ ስለ ዳዊት አለሽ? ኦ ሂጂ ሂጂ። በይ ቻው ቻው ካልኩሽ ብዙ ታወሪያለሽ። በይ ቻው። እሺ በቃ እናወራለን። ባይ ሄሎ ሄሎ፣ ሚኪያስ እንዴት ነህ? ደህና መሸህ? አለሁ። ጨርሼላችኋለሁ። ነገ ጠዋት ሂዳችሁ ማየት ትችላላችሁ። እሺ እሺ እሺ። ቪዲዮን ላከው? አዎ ልኬልሃለሁ። ቴሌግራም ላይ ግባና ያው። እሺ እሺ። ይቅርታ ግን አስቸገርኩ። አረ ስራዬ አይደል? ምን ችግር አለው? እሺ እሺ። በጣም እናመሰግናለን። ምንም አይደል። እሺ ቻው። እሺ እሺ ቻው። ቪዲዮ ልኬዋለሁ። አቤት ተበላም መስሎኝ እኮ አንቺ። እስቲ ፈተው። ሰላም ሚኪ፣ እንዴት ነህ? እንግዲህ ሁሉን ያዘጋጀው እግዚአብሔር ነው። እብድ አይደለሁም። በጣም ጤነኛ ነኝ፣ ደህና ነኝ። አሁን ወደ መጣሁበት ወደ አረብ ሀገር ተመልሻለሁ። ሙናን ሰላም በልልኝ እና ለመሙላት በሚደረግ ሩጫ ውስጥ መጉደልም አለ በላት። ለክርስትና የምትፈልጉት ነገር ካለ አለው ደውሉልኝ። በተረፈ ደላላው ደላላ ሳይሆን የቤዛዊት ወንድም እንደሆነ ንገራት። ለሁሉም እግዚአብሔር አለ እና መልካም ጊዜ ይኑላችሁ። ቻው። ወይኔ ሚኪ፣ ወይኔ ሚኪ፣ እንደዚህ ትጫወትብናለች። ወይኔ ሙና፣ እኔ መጀመሪያ ነግሬ እናትሽ ዝም በይ። አንቺ ደግሞ ወይኔ ሚኪ፣ እበላለሁ ብዬ ልበላ። እውነቱን ለመናገር መታመሙ የውሸት መሆኑን የነገረችኝ እዚሁ ነው። አላውቅም። ውሸትሽ ነው መስቲ። አንቺ ተባብልሻት ነው የሚሆነው። ለምን ያስወርሸኛል? እግዚአብሔርን የምሬ ነው። እሺ እሷስ ገንዘቧን ነው የወሰደችው። እኔ ለወንድሜ ኮንዶሚኒየም ከፍላለሁ ያልኩትን 200 ሺህ ብር ጌታ አባቴ ነው የማመጣው። ብርሽን እኔ ጋ አስቀምጣልሽ ነው የሄደችው። ብሩን? አዎ የራሷን ብር ብቻ ነው ይዛ ሄደችው። ትላንትም በበጎ ያሳለፈ ሰው እኮ ለዛሬ ስንቅ ስለሚሆነው በቀልን አያስብም። በቀል እግዚአብሔር ነው። እኔ የምልሽ ግን
እርግዝናሽ እውነት?